አንድ እግዚአብሔር መኖሩን የማያምን ሳይንቲስት እግዚአብሔር መኖሩን የሚያምን ሳይንቲስት ጓደኛ ነበረው። ሁለቱም በሳይንሱ ዓለም ትልቅ ስም ያላቸው ቢሆንም ስለ ፈጣሪ ያላቸው አመለካከት ግን የተለያየ ነበር። አንድ ቀን አማኙ ሳይንቲስት እጅግ የሚያምር ረቂቅና እያንዳንዱ ፈለግ ፕላኔት በትክክል የተቀመጠበት የፀሐይ ሥርዓት ሻዋር ሲስተም ሞዴል ሰርቶ ቤቱ አስቀመጠ። ከሃዲው ጓደኛው ወደ ቤቱ ሲመጣ ይህን አስገራሚ ጥበብ አየና በመገረም ጠየቀ። ይህ በጣም ድንቅ ሥራ ነው። ማን ነው የሠራው? አማኙ ሳይንቲስት ቀና ሳይል እንዲህ ሲል መለስ፣ ማንም አልሠራውም። ድንገት ተከማችተው የነበሩ ብረታ ብረቶችና ቀለሞች ተጋጭተው በአጋጣሚ ራሳቸውን እንዲህ አድርገው ሠሩት። ጓደኛው ሳቀና እባክህ አታቀልድ፣ ይሄማ በራሱ ሊሆን አይችልም። እንደዚህ አይነት ጥንቃቄ የተሞላበትና ሥርዓት ያለው ነገር ለመሥራት የግድ ባለሙያ ያስፈልጋል እኮ አለው። በዚህ ጊዜ አማኙ ሳይንቲስት ጓደኛውን በትኩረት እያየ እንዲህ አለው፣ ይህ ትንሽ የእጅ ሥራ ባለሙያ ሳይኖረው በራሱ ተሠራ ብዬ ስነግርህ ማመን አቃተህ? ታዲያ እንዴት ይህ ግዙፉና እጅግ ረቂቁ ጽንፈ ዓለም ዩኒቨርስ በቢሊዮን የሚቆጠሩ ከዋክብትና ፈለኮች ባሉበት በራሱ በአጋጣሚ ተገኘ ብለህ ታምናለህ? ጓደኛው በድንገት ዝም አለ። ትንሽ በእጅ የተሠራች ሞዴል እንኳ ያለ ሰሪ መገኘት ካልቻለች ይህን ሁሉ ታላቅ ዓለም ያለ ፈጣሪ መገኘቱን ማመን ከባድ እንደሆነ ተረዳ። መልእክቱ ንድፍ ካለ ነዳፊ፣ ዲዛይነር አለ ሕግ ካለ ሕግ አውጪ አለ። እኛ የምንኖርበት ዓለም ደግሞ በዝምታ ስለ ፈጣሪው ታላቅነት ይናገራል። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራሉ። ከመዝሙር 19:1